እኔ የምልሽ ቲክቶክ ላይ በምታዩ ላይፍ ምን አይነት ፊሊንግ አለሽ? ምንስ ይሰማሻል? የቲክቶክ ላይፍ ከአንቺ ጋር እንዴት ነው የምታመሳሰዩ? በመጀመሪያ የታየው ሁሉ አይበላም ይባላል። እንዴት ማለት የምታዩ ላይፍ አያስቀናም? አይ እዛ ጋር እኮ ተመርጾ ነው የሚቀረጸው፣ ተመርጾ ነው እያንዳንዱ ቃላት የሚባለው፣ የሚለበሰውም ተመርጦ ነው። ሰው የሚኖረውና የሚታየው አንድ አይደለም። ስለዚህ ተመርጦ ከተለበሰ ዋናው ነገር መጀመሪያ ራስን መሆን ነው። ራስን ካልሆንክ የፈለገ ነገርን ብታደርግ ደስታ ይገዛል። እንዴ ለምንድን ነው ለምሳሌ በጣም ሲዘንጡ ተመርጦም ቢሆን እኮ ሲዘንጡ፣ ሲነዱ፣ ሲበሉ ምናምን ፍቅር ፍቅር ሲሰሩ እንዴት አያስቀናም? ያስቀናል እንጂ እሱ እኮ ሪል ቢሆን ነው። ምንድነው ግን ፌክ ነው፣ ለካሜራ ነው እንጂ ከካሜራ ጀርባ ያው እንደ ማንኛውም ሰው የሚጋጭ አለ፣ እንደ ማንኛውም ሰው የሚፋቀር አለ እንጂ እዚህ ጋር እንደምናየው ሁሌ ፍቅር ብቻ፣ ሁሌ ደስታ ብቻ፣ ሁሌ ዝነጣ ብቻ፣ ሁሌ መብላት ብቻ አይደለም። ሁሉም ሰው የራሱ ፕሮብለም አለው። ያው ችግራችን ሚዲያ ላይ ስለማናወጣ ነው። የሚታየው ሁሉ ይኖራል ማለት አይደለም። ግን እኮ አብዛኞቻችሁ ኢትዮጵያ ሴቶች በቃ በጣም በእንደዚህ አይነት ኮምፕሌክስ ዲፕረስ ውስጥ ናችሁ። ራሳችሁን ላይፍ ጋር ከማይሆን የካሜራ ላይፍ ጋር እያነጻጸራችሁ ነው። እንደው በጣም ነው የሚገርመኝና በዚህ ጉዳይስ ምን ትያለሽ? እስኪ አሁን አብዛኞቹ የኢትዮጵያ ሴቶች በዚህ ውስጥ አልወደቁም ብለሽ ታስቢያለሽ? እኔ እንደውም ይመስለኛል አሁን ላይ ብዙ ሰው አንደርስታንድ እያደረገ ነው። በቃ ፌክ እንደሆነ ሪል እንዳልሆነ ያው ለሚዲያ የሚቀርበው ተመርጦ ስለሆነ ገብቶታል። እንዴ አንቺ ለምሳሌ ፌክ ነው ልትይበት የቻልሽ አሁን ብዙ ሰው ገብቶታል ብለሽ አንደርስታንድ ለማድረግ ያሰብሽበት ምንድን ነው ምክንያትሽ? እስኪ ለምሳሌ እንዴ በቃ የሚታየው ሁሉ አይኖርም እንደማይኖር ምክንያቱም አሁን ብዙ ካፕሎች ካፕል ተጫውተው ከዛ ሲለያዩ አይተናል። የማይመስሉ ነገሮች ወደ መሬት ሲወርዱ ሌላ ነገር ናቸው። ሶ ራስን በእንደዚህ አይነት ነገር ቢዚ ማድረግ አያስፈልግም። መጀመሪያ ራስን መቀበል ነው የሚያስፈልገው። ስለዚህ የመጨረሻ የራስን ላይፍ ከሌላ ሰው ጋር ኮምፔር እያደረጉ ደስታን ማጣት ይከባድ። ሶ ሌላው ደግሞ ምንድነው ልክ እንደነሱ ወይ ደግሞ ተነስቶ መስራት ነው። ቲክቶክ እነሱ እንጀራቸውን እያበሰሉ ነው፣ በዚህም አለ በዛ። ሶ እኛም ተነስተን እንጀራችንን እናብስል እላለሁ። አመሰግናለሁ። ሰምተሻል አዳሜ?